እኔ በነገራችን ላይ ብዙ ጊዜ ብየዋል በሚቀጥለው ምርጫ ብልጽግና ቢሸነፍ እና የብልጽግና ሰው ተሰብስበው እነዚህ ኃላፊዎች ተሰብስበው እንዴት ለንለቃለን ሀገር ትፈርሳለች ቢሉ ወጥቼ ተሸንፍ ያለው ሰዱ ነው ማለት እንደዚህ አይነት ቁማር አልጫወትም ማንን ሾሜ ስራ እንደማሰራ ለይተውልኝ አንዳንዱ ሳይነግረን ሾመ የሚሉሉ ሰው አለ ይሄ ደቦ ጤፍ ለመውቃት ነው እንጂ ካቢኔ መፍጠር አልተሰራም ጤፍ ስንወቃ እንጠራችኋለን የኔን ካቢኔ ለመፍጠር አታስቡ ይሄ እኔ ስራ ነው ያንተ ምርጫ ትክክል ነው ወይ እንዴት ሁሌ ትክክል ይሆናል አንዳንዴማ ትዛባለህ ሰው ያሳስተሃል ሌባውን ጨዋ ይልሃል የማይችለውን ይችላል ስተት ይኖራል ግን ካቢኔ ቢሳሃትም ቢለማም የኔ ስራ ላሳካቸው እንፈልጋቸው ህልሞች አሉ ሀገሬ ሆና ባያት እንፈልገው ነገር አለ የትኛውም ሰው ሁን ህልሞቹን ደግፍ እኔን መቃወም ጥሩ ነው ህልሞቹ ግን ስንዴ ቢዘራ ባይዘራ ለኔ አይደለም ለሁላችን ስለሆነ ህልሞቹን እየደገፍን ተቋም ግንባታውን እየደገፍን በሐሳብ እንቃረንና ልክ ምርጫ ሲደርስ ይሄ ሰው 5 አመት በከንቱ አቃጠለብን የመካከራትን ነገር እንያዝና እሱን ግን እንቀይረው በጣም ፌር ነው